ይመስላል። ህግ የሌለ ይመስላል። ጸጥ ብሎ ስታውን የሌለ ይመስላል። ህግ ስለሌለ አይደለም፣ ተደብቆ ነው። ልክ ስትሰርቅ ሌባ ብሎ ይጮሃል። የሰማኝ ካለ አድፍጦ ህግ ይወልም ማውራት የሚጀምረው እስክታጠፋ ነው። ህግ ማለት ስፒድ የሚቆጣጠር ኢትዮጵያ ትራፊክ ማለት ነው። ምን ይላል? ስፒድ ሊሚት ይጽፍልህና ይደበቃል። ልክ ስፒዱን ስትስት ይደውላል። መሀል ላይ ቆሟል። ና ታሪያዝ ይላል። የቱ ግን የሰማኝ ህግ ይወልም የሚያወራው ጸጥ ይላል። ጸጋ ግን ይገርማል። ጸጥ ብለዋል። የሆነ ነገር ልታረክስ እንደዚህ ነው ይላል። ታው ይላል። ያወራል። ከዛ ህግ ደግሞ አድፍጦ ጠብቆ ጸጥ ብሎ ስትወርቅ ይፈርድባል። ጸጋ እንዳትወርቅ አታርክ ነው እንደዚህ ነው የምታሸንፍ አቅም ይሰጥና ይሄን ሁሉ ደግሞ አልፈ ስትወርቅ ወደቀ ብሎ ደግሞ አይፈርድብህም፣ ያነሳል። ህግ ስራና በህይወት ኑር ነው የሚልህ የምትጽፉ ሰዎች። ጸጋ ግን በእርሱ እመንና በህይወት ኑር ነው። የህጉ ዓላማ አንተ ኃጢአተኛ እንደሆንክ ማሳወቅ ነው። ባለፈው ተናግሬያለሁ። ህግ መስታወት ነው። መስታወት ፊት ትሄድና ፊትህን ስታየው መስታወት እናንተ ቤት ስለሚኖር ጓዳ ስለሚኖር አይምርህም። ቆሻሻ ካለብህ ጋሽዬ አብዬ ቆሻሻ አለቦት ይላል። መስታወቱ ቆሻሻን ይነግራል እንጂ ቆሻሻን ያጥባል አያጥበውም። ህግ እንደዛ ነው። ኃጢአተኛ እንደሆንክ ይነግራል። ኃጢአትን ግን ሊያጥብልህ አይችልም። ህግ አድርግና ኑር ይላል። ጸጋ ግን በእርሱ እመንና ኑር ይላል። አራተኛ ህግ አድርግ ይልሃል፣ ነገር ግን የምታረግበትን አቅም አይሰጥም። ዛሷይ ህግን በመጠበቅ እንደማይጸደቅ እናውቃለን የሚለው አሁን እሺ ላድርግ እንኳን ብለህ ብትል ለማድረግ አቅም የለህም። አድርግ ብሎ ያዘዘህ ኢንስትራክሽን የሰጠህ የምታረግበትን ጉልበት አይሰጥም። ጸጋ ግን አድርግ ይልሃል፣ የምታረግበትን ጉልበት ይሰጣል። ደግሞ እሱ ብቻ አይደለም ብራዘር፣ ጸጋው በእምነት አድኗቸዋል ብሎ ሲል መጽሐፍ፣ ጸጋው እሱ ብቻ አይደለም ወዳጄ። ህግ ለምሳሌ አትስረቅ ይላል። ስላልሰረክ ግን አይሸልምህም። ጎበዝ አልሰረክም ጎበዝ አይልም። እየጠበቀ ስታጠፋ ብቻ አናትን ይላል። ጸጋ ግን አድርግ ይልሃል፣ የምታደርግበትን ኃይል አቅም ይሰጣል። ደግሞ አርገ ስትጨርስ ራሱ አርግ ብሎ ከዛ የምታረግበትን አቅም ሰጥቶ ከዛ ስታረግ ደግሞ ዋው ብሎ ላንተ ይቆጥርላል። የሰማይ ይሄ ደስ ያለው ሰው ካለ አሜን ይበል።